የተሰኘች በጣም ቆንጆዋን የኔዘርላንደኛ ቋንቋ አስተማሪ እያሳየን ነው። ትዕይንቱም ሲቀየር ፍሎሪ ክፍሏ ውስጥ ተቀምጣ ስራዋን እየሰራች ነበር። ነገር ግን ኬቨን የተባለ ተማሪዋ ትኩር ብሎ ለረጅም ጊዜያት ይመለከታት ነበር። ግን እሷም ይህን ነገር ታስተውልና አትኩራ በቁጣ ትመለከተዋለች። ከዛም በኋላ ፍሎሪ መኪና ውስጥ ተቀምጣ ኬቨንን ለረጅም ሰዓት ትኩር ብላ ተመለከተችው። በቀጣይ ቀንም አንዲት ተማሪ ከፍሎሪ ጋር ክፍል ውስጥ መጨቃጨቅ ትጀምራለች። ፍሎሪም ከክፍሉ ታስወጣታለች። በቀጣይ ትዕይንትም ኬቨን ከፍሎሪ ጋር ስትጨቃጨቅ የነበረችውን ልጅ ደብተሯን ይበትነዋል፣ ሳይክሏን ይወረውረዋል። ፍሎሪም ይህን ነገር ተመለከተችና ፍሎሪም ከአንዲት አስተማሪ ጋር ቁጭ ብላ ኬቨን ስለተባለው ተማሪ እንግዳ ነገር ነው ብላ ጠየቀቻት። ፍሎሪም ኬቨንን ባዶ ክፍል ውስጥ አስገብታ አዲስ ተማሪ ስለሆነ የምትረዳው ነገር እንዳለ ጠየቀችው። እሱም ትምህርት ቤቱን እንደተላመደውና ችግር እንደሌለው ነገራት። ከዛም ፍሎሪ ከወንበሯ ተነስታ ወጣች። ትዕይንቱ ሲቀየር ፍሎሪም ኬቨን ቦርሳውን ጥሎ እንደሄደ አስተዋለች። ከዛም መፈተሽ ጀመረች። ስትፈትሽ ቲሸርቱን አገኘች። ቲሸርቱንም ጠረን ማሽተት ጀመረች። ከዚያም ወደ መታጠቢያ ክፍል ስትሄድ ግን ኬቨንን አገኘችው። ኬቨንም ወደ ፍሎሪ ተጠግቶ እሷን መነካካት ጀመረ። እሷም ተማሪዋ እንደሆነ አስባ ነገሩን እዛው ጋር አስቆመችው። ጥላውም ወጣች። በቀጣይ ቀንም ኬቨን ፍሎሪን አትኩሮ ይመለከታት ጀመር። ከዛም በምሳ ሰዓት ኬቨን ፍሎሪን ከትምህርት በኋላ እንዲያገኛት ጠየቃት። ፍሎሪም ጥላው ሄደች። ነገር ግን ከትምህርት በኋላ ፍሎሪ የመኪና ስፖኪው ተሰብሮ ተመለከተች። ፍሎሪ እቤት ሆና ስልክ በተደጋጋሚ ይደወላል፣ ግን ስታነሳው ማንም አያወራም። በቀጣይ ቀንም ፍሎሪ ትምህርት ቤት ስትሄድ ኬቨን ክላስ ውስጥ ቁጭ ብሎ ትመለከታለች። እናም ፍሎሪ ፍርሃት ተሰማት። ከትምህርት ቤትም ወጣች እና ወደ ቤቷም ተመለሰች። ከዛም በኋላ ለብዙ ቀናቶች እቤት ከቤተሰቦቿ ጋር ጊዜ ማሳለፍ ጀመረች። አንድ ቀን ፍሎሪም ወደ አርት ጋለሪ ስትሄድ ኬቨንን እዛው ተመለከተችው። ኬቨንም እሷን ለማውራት ሞከረ፣ ግን ጥላው ሄደች። ነገር ግን ኬቨን ተከትሏት ሊፍት ውስጥ ደረሰባት። ሁለቱም መተያየት ጀመሩ። ሊፍት ውስጥ ሮማንቲክ ጊዜን አሳለፉ። ከዛም ይሄ ሁሉ ካደረገች በኋላ ፍሎሪ ራሷን ይቅር ማለት አልቻለችም። ከዛም የፈተና ወረቀት ሰረቀች። እናም ኬቨን ቦርሳ ውስጥ ከተተች። ምክንያቱም ከትምህርት ቤት ኬቨን እንዲባረር ስለፈለገች። ኬቨን ትምህርት ቤት ከቆየ ችግር እንደሚፈጥርባት እና እንደሚያስቸግራት ስለገባት እርሷም ቤተሰቦቿን እንዳይበተኑ ስለፈለገች ነበር። ፖሊሶችም ኬቨንን ያዙት። ፍሎሪም ባደረገችው ነገር ደስተኛ ሆነች። ፍሎሪም ኬቨን በዋስ መፈታቱን ትሰማለች። ልጇንና ቤተሰቦቿን እንዳይጎዳባት ስጋት ውስጥ ትገባለች። በቀጣይም ቀን ፍሎሪ እቅድ ታወጣለች። መኪና ውስጥ ቁጭ ብላም ኬቨን ቤት አጠገብ ትጠብቀዋለች። ከትንሽ ደቂቃ በኋላ ኬቨን በሳይክሉ ከቤት ይወጣል። እሱንም በረጅም ርቀት በመከታተል በመኪናዋ ገጭታ ትገለዋለች። እናም ጓደኞቼ ፍሎሪ ስህተት የሰራችው ከኬቨን ጋር ፍቅር መስራቷ ነው። ኬቨንም የስነ አእምሮ ችግር ያለበት ልጅ ነበረ። ፍሎሪም አንድ አማራጭ ነበራት፣ እሱን መግደል። ሌላው ደግሞ ወደ እስር ቤት መግባት። ስለቆያችሁ አመሰግናለሁ። ላይክ፣ ሰብስክራይብ በማድረግ ቻናልን ይቀላቀሉ። አመሰግናለሁ።